ቲክቶክ ላይ ስክሮል ስታደርጉ ለብዙ ሰዎች ህይወት የተሳካላቸው፣ ሁሉም ሰው በጥቂት ጊዜ ውስጥ ሚሊዮነር የሆነ፣ ሁሉም ሰው ያማረ ህይወት የሚኖር ይመስላል። አንዱ አዲስ መኪና ሲገዛ ታያላችሁ፣ ሌላው ደግሞ የሆነ ቦታ ሂዶ ሲዝናና ወይም በሀያዎቹ እድሜ ውስጥ ሆኖ ትልቅ ቢዝነስ እንደከፈተ ሲናገር ትሰማላችሁ። እናም ይህንን ሁሉ አይታችሁ ወደ ራሳችሁ ህይወት ስትመለከቱ እኔ እዚህ ምን እያደረግኩ ነው? ለምን እንደነሱ አልሆንኩም? ለምን ህይወቴ ወደፊት አትራመድም? የሚል ህመም ያለው ጥያቄ ራሳችሁን ጠይቃችሁ ሊሆን ይችላል። እናም ዛሬ የምንነጋገረው ስለዚሁ ትልቅና ህመም ስላለው ርዕስ ይሆናል። ራስን ከሌሎች ጋር ማወዳደር ለምን ከእድገታቸው ያደናቅፋል? ዛሬ ይህንን ሐሳብ አብረን ፍርጥርጥ አድርገን እንነጋገራለን። ያለምንም መደባበቅ መሬት ላይ ያለውንና በየቀኑ የምንኖረውን እውነታ የምነግራችሁ ይሆናል። ምክንያቱም አብዛኞቻችን ሳናውቀው ህይወታችንንና እድገታችንን የምናስረው በዚሁ የንጽጽር ገመድ ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መጨረሻ ላይ ይህንን አደገኛ የንጽጽር አስተሳሰብ እንዴት አጥፍታችሁ ትኩረታችሁን ወደ እውነተኛው የእድገት መንገድ እንደምትመልሱ በግልጽ እንነጋገራለን። ለማታውቁኝ መሐመድ አብዱ እባላለሁ። በዚህ ቻናል ላይ አስተማሪና ህይወታችሁን ወደ ተሻለ ደረጃ የሚያሸጋግሩ ቪዲዮዎችን አቀርብላችኋለሁ። አሁን ቀጥታ ወደ ቪዲዮ እንለፍ። በመጀመሪያ ማወቅ ያለብን አንድ ትልቅ እውነት አለ። ራስን ከሌላ ሰው ጋር ማወዳደር የሰው ልጅ ተፈጥሯዊ ባህሪ ነው። ሁላችንም በሆነ አጋጣሚ ይህንን እናደርጋለን። ነገር ግን በአሁኑ ዘመን ይሄ ነገር ከወትሮ በላይ አደገኛና አጥፊ የሆነበት ትልቅ ምክንያት አለ። ይሄውም እጃችን ላይ ያለው ሶሻል ሚዲያ ነው። በአሁኑ ሰዓት እኛ የምንወዳደረው የሌሎችን ሰዎች ምርጥ አጋጣሚ ከእኛ ከመጋረጃ በስተጀርባ ያለው እውነታ ጋር ነው። አንድ ሰው ሶሻል ሚዲያ ላይ የሚፖስተው ውድቀቱን፣ ጠዋት ተስፋ ቆርጦ ከአልጋ መነሳት ሲያቅተው ወይም ከኪሱ ብር አልቆ ሲጨነቅ አይደለም። ሁሉም ሰው የሚያሳየው ስኬቱን፣ የበላውን ጥሩ ምግብና የገዛውን አዲስ ነገር ብቻ ነው። እናንተ ደግሞ ያንን ያማረ ምስል ታዩና የእናንተን የየቀኑን ትግል፣ ልፋትና ውድቀት ከዛ ምስል ጋር ማወዳደር ትጀምራላችሁ። ይሄ ደግሞ ሙሉ በሙሉ ፍትሃዊ ያልሆነና አእምሯችንን የሚያታልል ንጽጽር ነው። ራሱን ከሌሎች ጋር ማወዳደር የጀመረ ሰው የመጀመሪያው ሰለባ የሚያደርገው ትኩረቱን ነው። አንድ ሰው ወደፊት ለማደግ፣ አዲስ ስኪል ለመማር ወይም ቢዝነስ ለመስራት ሙሉ ትኩረቱና ኢነርጂ ያስፈልገዋል። ነገር ግን አእምሯችሁ ሁልጊዜ ሌሎች ሰዎች የተደረሱ እኔ የተኝ በሚል ንጽጽር ከተጠመደ ለራሳችሁ እድገት የምታውሉት ኃይል ይጠፋል። የሰው ልጅ አእምሮ በአንድ ጊዜ መስራት የሚችለው የተወሰነ አቅም ነው። ያንን አቅማችሁን በሌሎች ሰዎች ስኬት ላይ በማቅናት ካባካናችሁት ለራሳችሁ ህይወት ነዳጅ አልባ ሆናችሁ ትቀራላችሁ። ሌላውና በጣም አደገኛው ነገር ንጽጽር የራሳችሁን ትክክለኛ ዓላማ ያጠፋባችኋል። እያንዳንዱ ሰው የራሱ የሆነ የህይወት ጉዞ፣ የራሱ የሆነ አጀማመርና የራሱ የሆነ ፍጥነት አለው። እናንተ የተፈጠራችሁበትና በህይወት ልታሳኩት የምትችሉት ነገር ከሌላው ሰው ፈጽሞ የተለየ ነው። ነገር ግን ራሳችሁን ከሌሎች ጋር ማወዳደር ስትጀምሩ የሌሎችን ሰዎች ህልም የራሳችሁ ህልም ማድረግ ትጀምራላችሁ። ሌላው ሰው ቪዲዮ ሰርቶ ሲያልፍለት ስታዩ እኔም ቪዲዮ መስራት አለብኝ ትላላችሁ። ሌላው በንግድ ሲያተርፍ ስታዩ እኔም ንግድ መጀመር አለብኝ ትላላችሁ። በዚህ ጊዜ የራሳችሁን ጥንካሬና ፍላጎት፣ እውነተኛ ተሰጥኦ ትረሱታላችሁ። የሌላውን ሰው ህይወት ለመኮረጅ የምታደርጉት ሩጫ ደግሞ ማብቂያ የሌለውና አሰልቺ መንገድ ነው የሚሆነው። አንድ የተረጋገጠ እውነታ ስነግራችሁ ንጽጽር ሁል ጊዜም ቢሆን የቁጣ የቅናትና የመንፈስ ስብራት ምንጭ ነው። ምክንያቱም በዓለም ላይ ሁል ጊዜም ቢሆን ከእናንተ በላይ ሀብት ያለው፣ ከእናንተ በላይ የተማረ ወይም ከእናንተ በላይ ስኬታማ የሚመስል ሰው አይጠፋም። ንጽጽርን የደስታችሁና የእድገታችሁ መስፈሪያ ካደረጋችሁት በህይወታችሁ ምንም ያህል ብታሳኩ በፍጹም ሰላምና እርካታ አታገኙ። 100,000 ብር ስታገኙ 1 ሚሊዮን ብር ያገኘውን ሰው ታዩና ያገኛችሁት ብር ዋጋ ያጠባችኋል። 1 ሚሊዮን ስታገኙ ደግሞ 10 ሚሊዮን ያገኘውን ታያላችሁ። ይሄ ደግሞ ማብቂያ የሌለው የማህበራዊ ሚዲያ ጨዋታ ወይም ኢንድለስ ጌም ነው። በዚህ ጨዋታ ውስጥ ደግሞ ማንም አሸናፊ ሊሆን አይችልም። ምክንያቱም መስፈርቱን ያዘጋጃችሁት እናንተ ሳትሆኑ የሌሎች ሰዎች ህይወት ስለሆነ ነው። በተጨማሪም ራስን ማወዳደር ተስፋ የመቁረጥና የቸልተኝነት ትልቁ ምክንያት። አንድ አዲስ ነገር መጀመር ስታስቡ፣ ለምሳሌ የዲጂታል ክህሎት ለመማር ወይም ኮንተንት ክሬሽን ወይም የሆነ ትንሽ ስራ መጀመር ስታስቡ ወዲያውኑ በዚያ መስክ ውስጥ ትልቅ ደረጃ የደረሱ ሰዎችን ታያላችሁ። ከዛም አእምሯችሁ እነሱ እዚህ ደረጃ ደርሰዋል፣ እኔ አሁን ብጀምር ምን ዋጋ አለው፣ የት ደርሳለሁ የሚል የተሳሳተ ሐሳብ ያመጣላችኋል።
ይሄ ደግሞ ገና ሳትጀምሩ እንድትሸነፉ ያደርጋችኋል። ነገር ግን ያ የደረሰበት ሰው አሁን ያለበት ደረጃ ላይ ለመድረስ ምን ያህል ዓመታት እንደፈጀበት፣ ስንት ጊዜ እንደወደቀና ምን ያህል እንደደከመ አታዩ። እናንተ የእሱን ቻፕተር 20 ከእናንተ የቻፕተር 1 ጋር እያወዳደራችሁ፣ ይሄ ደግሞ እቅዳችሁን ሁሉ ገና በአጅሩ የሚያስቀር አደገኛ አስተሳሰብ ነው። አሁን ደግሞ መሬት ላይ ወርደን ስለኛ ሀገር እውነታ በየቀኑ ስለምናልፍበት ህይወት እናውራ። እኛ ሀገር ውስጥ ያለው የኢኮኖሚ ሁኔታ፣ የመሰረተ ልማት ችግር፣ የመብራትና የኢንተርኔት መቆራረጥ፣ ይህ ሁሉ በራሱ ትልቅ ፈተና ነው። በዚህ ሁኔታ ውስጥ ሆናችሁ ደግሞ በሶሻል ሚዲያ ውጭ ሀገር ያሉ ወይም የተመቻቸ ህይወት ያላቸው ሰዎች ስታዩ ይበልጥ ህመም ይሰማችኋል። እነሱ በትንሽ ጥረት ለዚህ ይሆናሉ፣ እኔ ግን በየቀኑ እየታገልኩ ቦታዬ ላይ ነኝ ብላችሁ ታስባላችሁ። ግን እውነታው የእናንተ ውድድር ከሌላው ሰው ጋር አይደለም። የእናንተ ውድድር ከራሳችሁ የትናንት ማንነት ጋር ብቻ ነው። አስቡት፣ ትናንትና ምንም አይነት የዲጂታል ስኪል አልነበራችሁም እንበል። ዛሬ ግን ዩቲዩብ ላይ ገብታችሁ ስለ ቪዲዮ ኤዲቲንግ ወይም ስለ ግራፊክስ ዲዛይን መሰረታዊ ነገር ተማራችሁ። ይሄ ማለት እናንተ ከትናንቱ ማንነታችሁ በ1% አድጋችኋል ማለት ነው። ይሄ 1% እድገት ለአንዳንዱ ሰው በጣም ትንሽ ሊመስለው ይችላል። ምክንያቱም እነሱ ከእናንተ በጣም ርቀው ሊሆን ይችላል። ነገር ግን ለእናንተ ትልቅ እርምጃ ነው። ህይወት በየቀኑ በምናደርጋቸው ትናንሽ የ1% እድገቶች ነው የምትቀየረው። የሌላውን ሰው 100% እያያችሁ የእናንተን 1% ከናቃችሁት ያንን 1% እንኳን ሳታሳኩ ቁጭ ትላላችሁ። አንድ ሰው አዲስ ሐሳብ የሚያመጣውና ልዩ ስራ የሚሰራው ሙሉ በሙሉ አእምሮው ነፃ ሲሆንና የራሱን ማንነት ሲያዳምጥ ነው። ነገር ግን ሁል ጊዜ ሌላው ሰው ምን ሰራ፣ እንዴት ሰራ እያላችሁ የምትጨነቁ ከሆነ የእናንተ ስራ የሌላውን ሰው ኮፒ ነው የሚሆነው። የትኛውም ዘላቂ ስኬት ያለው ቢዝነስ ወይም ይዘት የሚፈጠረው የራሱን ልዩ እሴት ወይም ዩኒክ ቫልዩ ይዞ ሲመጣ ነው። የብዙ ሰዎች በንጽጽር ምክንያት የሚወድቁበት ሌላው ትልቁ ጉድጓድ ፈጣን ስኬት የመፈለግ በሽታ። በሶሻል ሚዲያ ላይ በአንድ ወር ውስጥ ሀብታም የሆኑ የሚመስሉ ሰዎችን ስታዩ እናንተም በወር ውስጥ ውጤት ይገኝ እንደሆነ ታስባላችሁ። ከዛም ለ2 ሳምንት ወይም ለ1 ወር የሆነ ነገር ትሰራላችሁ። ውጤት ወዲያውኑ ካልመጣ አልሆነልኝም ብላችሁ ትተውታላችሁ። ይሄ የሚሆነው ትዕግስት ስለሌላችሁና የሌሎችን ሰዎች የውሸት ወይ የራሳችሁ መለኪያ ስላደረጋችሁ ነው። የእውነተኛ እድገት ህግ ግን እንደዛ አይደለም። እውነተኛ እድገት ጊዜ ይፈልጋል፣ ድካም ይፈልጋል፣ ደጋግሞ መውደቅና መነሳትን ይፈልጋል። የዛፍ ስር በምድር ውስጥ ሳይታይ ለብዙ ጊዜ እንደሚያድገው ሁሉ የእናንተም እድገት መጀመሪያ በውስጣችሁ በእውቀታችሁና በአስተሳሰባችሁ ላይ ነው የሚሆነው። ያ ደግሞ በውጭ ላለው ሰው ወዲያውኑ አይታየው። አሁን አጠቃላይ ሐሳቡን ሰብስበን ወደ መፍትሄው እንምጣ። ይህንን አጥፊ የንጽጽር አስተሳሰብ ሰብረን ትኩረታችንን ሙሉ በሙሉ ወደ ራሳችን እድገት እንዴት እንመልስ? በመጀመሪያ ደረጃ የንጽጽር መለኪያችሁን ቀይሩ። ከዛሬ ጀምሮ ራሳችሁን ማወዳደር ያለባችሁ ከአንድ ሰው ጋር ብቻ ነው። እሱም ከትናንቱ ማንነታችሁ ጋር። በየቀኑ ወደ አልጋችሁ ስትሄዱ ራሳችሁን ጠይቁ። ዛሬ ከትናንቱ የተሻለ ምን ዕውቀት አገኘው? ዛሬ ለህልሜ ምን እርምጃ ተራመድኩ? ትናንት የማታውቁትን ነገር ዛሬ ካወቃችሁ፣ ትናንት የነበራችሁን መጥፎ ልማድ ዛሬ በጥቂቱም ቢሆን ካረማችሁ፣ እናንተ በስኬት መንገድ ላይ ናችሁ። የሌላው ሰው ፍጥነትና የደረሰበት ቦታ ለእናንተ ጉዳይ አይደለም። እናንተ የምትወዳደሩት ከራሳችሁ የበፊት ታሪክ ጋር ብቻ ነው። ሁለተኛ፣ የሶሻል ሚዲያ አጠቃቀማችሁን አስተካክሉ። ስልካችሁን ስታበሩ ህመም፣ የበታችነት ስሜትና ጭንቀት የሚያመጡባችሁን አካውንቶችና ገጾች አንፎሎ አድርጉ። በምትኩ የሚያስተምሩ አእምሯችሁን የሚያሰፉና እውነተኛውን የልፋትና የጥረት መንገድ የሚያሳያችሁን ይዘቶች ብቻ ተከታተሉ። ሶሻል ሚዲያ እናንተን የሚያጠቃችሁ ሳይሆን እናንተ ለራሳችሁ እድገት የምትጠቀሙበት መሳሪያ መሆን አለበት። ሶስተኛ፣ በእጃችሁ ባለው ነገር አመስጋኝ ነው። ንጽጽር ሁልጊዜ የሚያሳያችሁ የሌላችሁን ነገር ነው። ምስጋና ደግሞ የሚያሳያችሁ በእጃችሁ ያለውን ትልቅ ሀብት ነው። ዛሬ ሙሉ ጤንነት ካላችሁ፣ የሚያስብ አእምሮ ካላችሁ፣ የሚሰራ ስልክና ኢንተርኔት ካላችሁ፣ እናንተ በዓለም ላይ ካሉ በሚሊዮኖች ከሚቆጠሩ ሰዎች የተሻለ እድል አላችሁ። በእጃቸው ባለው ነገር መደሰትና ማመስገን ስትጀምሩ አእምሯችሁ ከእጥረት አስተሳሰብ ወይም ከስካርሲቲ ማይንድ ሴት ወጥቶ ወደ የእድገት አስተሳሰብ ይቀየራል። አራተኛ፣ በሂደቱ ወይም በፕሮሰሱ ተደሰቱ። ውጤት ላይ ብቻ ካተኮራችሁ ሁልጊዜ ትቸኩላላችሁ፣ ከሌሎች ጋር ትወዳደራላችሁ። ነገር ግን በየቀኑ በምታደርጉት ስራ፣ በምታነቡት መጽሐፍ፣ በምትማሩት አዲስ ስኪልና በምታሳልፉት ትግል ውስጥ ደስታን ካገኛችሁ የሰው ስኬት አያስጨንቃችሁ። ምክንያቱም እናንተ በራሳችሁ ህይወት ግንባታ ላይ እየተደሰታችሁ ነው ያላችሁት። ለማጠቃለል ያህል ራስን ከሌሎች ጋር ማወዳደር ጊዜያችሁን፣
ኃይላችሁንና ሰላማችሁን የሚሰርቅ ትልቅ ጠላት ነው። በኪሳችሁ ብር ባይኖር አሁን ያላችሁበት ቦታ ዝቅተኛ ቢመስል ፈጽሞ ተስፋ አትቁረጡ። በእጃችሁ ያለው ስልክ አእምሯችሁና ያላችሁ ጊዜ ትልቁ ካፒታላችሁ ነው። የሌሎችን ሰዎች ስኬት እንደ ዓላማ ሳይሆን እንደ ማበረታቻ ብቻ እዩት። የራሳችሁን መንገድ በጽናት በትዕግስትና በየቀኑ በሚደረግ ትንሽ ጥረት መገንባት ጀምሩ። የራሱ መንገድ ላይ የሚሮጥ ሰው የትም ቢሆን ይደርሳል። የሌላውን ሰው ውድድር የሚከታተል ግን አቧራ ሲቅም ይኖራል። እናንተም የራሳችሁን የህይወት ውድድር አሸንፉ። የዛሬው ቪዲዮ ጠቃሚ እይታ እንደሰጣችሁ ሙሉ በሙሉ እርግጠኛ ነኝ። ሐሳባችሁንም የኮሜንት ቦታ ላይ አስቀምጡልኝ። ይህ ቪዲዮ ከተመቻችሁና ከጠቀማችሁ ላይክ ማድረጋችሁን እንዳረሱ፣ እንዲሁም እንደዚህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ አድርጉት። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ። ቻው።